የዛሬውን ቪዲዮ በጥያቄ ነው የምንጀምረው። ለሁሉም ሰው ጊዜ ኖሯችሁ ሁሉም ሰው እንዳላችሁ አድርጋችሁ ለሁሉም ሰው ባለበት ቦታ ተገኝታችሁለት ለራሳችሁ ግን ጊዜ አጣችሁ ታውቃላችሁ? እኔ እንደዛ ለራሴ ጊዜ አጥቼ ለሰዎች ግን ሁል ጊዜ አበለብል ሆኜ ለሰዎች ታዝዤ ሰዎችን አገልግዬ ራሴን በድዬ ለራሴ ጊዜ አጥቼ በደንብ አውቃለሁ። እና ለራስ ጊዜ ማጣት ደግሞ ራስን ያለመውደድ ትልቅ ማሳያ መሆኑን እንግዲህ በስተመጨረሻ ተረድቻለሁ ማለት ነውና ዛሬ ራስን ስለመውደድ ስለ ራስ ወዳድነት ሳይሆን ራስን ስለመውደድ የተወሰኑ ነጥቦችን አንስተን ከዚሁ ርዕሳችን ጋር የሚያያዝ ደግሞ የሎሬት ጸጋዬ ገብረመድህን ግጥም 1-3-4 መስመሮች አንብበን እንጨርሳለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ጉዳያችን እንመለስ። ራስን መውደድ ማለት ለራስ ማሰብ፣ የተሻለ አንተን የተሻለች አንቺን መፍጠር ማለት ነው። ሌላ ትርጉም የለውም። እና ራስን መውደድ ደግሞ ከምንድን ነው የሚጀምረው? ራስን ከማወቅ ነው። ከሰልፍ አዌርነስ ነው የሚጀምረው ማለት ነው። ራስን ማወቅ እንግዲህ ከዚህም በፊት ባሉት ቪዲዮዎች በተወሰነ መልኩ ለመጥቀስ ሞክሬያለሁ። የራስን ጉድለት መቀበል ማለት ነው። ራስን ማወቅ የራስን ደካማና ጠንካራ ጎን አውቆ ጠንካራ ጎኖቹን አጽንቶ መያዝ፣ ደካማ ጎኖቹን ደግሞ ማሻሻል ማለት ነውና በዚህም ጊዜ ደግሞ መደረግ ያለባቸው ሁለት ነገሮች አሉ። በደካማ ጎኖቹ በቃ ይሄ አይስተካከልም ብሎ ወይም መስነፍ ወይም ደግሞ ተስፋ መቁረጥ አያስፈልግም። በጠንካራ ጎን ደግሞ እኔ በዚህ ከሰው የተሻልኩ ነኝ ብሎ መታበይም አያስፈልግም ማለት ነውና ራሱን የሚያውቅ ሰው ሰልፍ አዌርነስ ያለው ሰው ቢያንስ በህይወቱ የቱ ጋር እንደቆመ የሚያውቅ ሰው ነው ማለት ነው። የቱ ጋር እንደቆመ የሚያውቅ ሰው ደግሞ ለማሰብ ለራሱ ለማሰብ ለራሱ እድል ከሰጠ የህይወት አቅጣጫውን መቀየር ይችላል። የሆነ አድጀስትመንት በህይወቱ ውስጥ መስራት ይችላል ማለት ነው። ከዚህ በኋላ እነዚህ ነገሮች ይበቁኛል፣ እነዚህ ነገሮችን ደግሞ ልከተል፣ ይሄ መንገድ ይበቃኛል፣ ልመለስ ከዚህ መንገድ ወደዚህኛው መንገድ ደግሞ ልሂድ ይላል ማለት ነውና እንግዲህ ራሱን የሚያውቅ ሰው ሰልፍ አዌርነስ ያለው ሰው ደግሞ ምንድነው ራሱን ለመውደድ እንግዲህ ሬዲ ሆነ ሰው ነው ማለት ነውና ራሱን ከሰው ጋር አያወዳድርም። ራሱን ከሰው ጋር የሚያወዳድር ሰው ራሱን ለመውደድ ለራሱ ጊዜ እንዲኖረው ለራሱ ጤናማ አስተሳሰብ እንዳያስብ ይቸገራል። በተለይ በዚህ ዘመን በሶሻል ሚዲያ የሚታየው ነገር እኛ ራሳችንን በደንብ ማናቅ ከሆነ በግልጽ 1-2-3 ተብሎ የተቀመጠ የራሳችን ፐርሰናል ጎል ወይምንም ደግሞ የህይወት መርህ ከሌለን በጣም የኛን ህይወት የኛን ኤግዚስተንስ ጥያቄ ውስጥ የሚከቱ ከሰው በታች እንደሆነን እንዲሰማን የሚያደርጉ በጣም ብዙ ነገሮች አሉና ከዛ ይጠብቃል ማለት ነው። ሰልፍ አዌርነስ ራስን ማወቅ ራስን ከሰው ጋር እንዳናወዳድር ያደርገናል ማለት ነውና ራሳችንን ከሰው ጋር ደግሞ ማናወዳደር ከሆነ ራሳችንን እንወደዋለን ወይንም ደግሞ ራሳችንን ጨርሰን ለመውደድ ለራሳችን የተሻለ ነገን ለመፍጠር መንገድ ላይ ነን ማለት ነውና ራሱን የሚወድ ሰው ደግሞ ሌላ ምን ያደርጋል? ይሄ በቃ መርዛማ ሰዎች አሉ፣ ቶክሲክ የሆኑ ሰዎች። እነዛን ሰዎች መራቅ ነው። መራቅ ማለት ሰው መጥላት ማለት አይደለም፣ ማኩረፍ ማለት አይደለም። ብቻ ግን እኛ መኖር አለብን አይደለ? ይሄ ህይወት የራሳችን ስለሆነ አዲስ ኢነርጂ፣ ፖዚቲቭ ኢነርጂ፣ ደስታ የሚያመጡ ሰዎች እያሉ
ምንም የማይሻሻሉ ቢመከሩ ቢዘከሩ ከማይሰሙ ሰዎች ጋር አይደክምም ማለት ነው። ራሱን የሚወድ ሰው እነዚህን ሰዎች ከራሱ ህይወት ያርቃቸዋል። ከዛ ራስን ደግሞ የሚወድ ሰው ሌላ ምን ያደርጋል? ለራሱ ደግ ይሆናል ማለት ሰልፍ ኮምፓሽን የሚባል ነገር አለ አይደል? በቃ አንድ እናንተ የምትወዱትን ሰው አስቡትና ምን ታደርጉለታላችሁ? ለምትወዱት ለምታዝኑለት ሰው ለምትወዱት ሰው ታዝኑለታላችሁ። እንዲሁንልሽ ትላላችሁ ወይም ታደርጉለታላችሁና አንዳንዴ ራሳችንንም ቆም ብለን እንደዛ ማየት፣ ለራሳችን ኳሊቲ ታይም መስጠት፣ እንክብካቤ መስጠት ያስፈልጋል ማለት ነውና ራስን መውደድ ማለት ይሄ ነው። በተጨማሪ ደግሞ በጣም የብቸኝነት ጊዜ ወይንም ደግሞ የብቻ ጊዜ ይኖረዋል ማለት ነው። እንዲኖረው ያደርጋል። ራሱን የሚወድ ሰው ራሱን ያውቃል። ስለዚህ ኮንሺየስሊ ነው ህይወቱን የሚኖረው ማለት ነውና ትንሽ ከመንጋው የመገለል ነገር ይታይበታል ማለት ነውና የዛሬው ቪዲዮ ሐሳቡ በአጠቃላይ ምንድነው? ለሰው አቬለብል እየሆናችሁ የሰው እቅድ እያስፈጸማችሁ የሰው ሐሳብ እየተገበራችሁ ብቻ ጊዜያችሁን አትጨርሱት፣ ወደ ራሳችሁ ተመለሱ፣ ራሳችሁን ውደዱ የሚል ነውና በዚሁ የሎሬቱን ግጥም ብዬ በጨርስ ደስ ይለኛል። የማይነጋ ህልም ሳልም፣ የማይድን በሽታ ሳክም፣ የማያድግ ችግኝ ሳርም፣ የሰው ህይወት ስከረክም ለእኔ ኖሬ አላውቅም ይላልና ጊዜው በጣም ሳይሄድብን በህይወታችን የተለያዩ ከዚህ ከፍ ያሉ ኃላፊነቶች ሳይመጡብን እኛም ደግሞ ከዚህ በላይ ብዙ ሳንባክን ሳንባዝን ለራሳችን መኖርን ራሳችንን መውደድን እንወቅበት እላለሁ። አመሰግናለሁ።